ቅድም የመጀመሪያው ቪዲዮ ስሰራ 11 ሰዓት ተኩል ነበር። አሁን 12 ሰዓት ሆኗል። ሲቪል ሰርቪስ ደርሻለሁ። እኔ ያው ኦልሬዲ ፊጋ ነው ሰፈሪ። ስለዚህ ደረስኩ ማለት ነው። እስካሁን ድረስ መንገዱ አልተከፈተም። እዛ የቆማችሁ ሰዎች እንግዲህ አይዟችሁ ብያለሁ። እኔ ግን ያው ሰፈር ለመድረስ ትንሽ ነው የቀረኝ 30 ደቂቃ ማለት ነው። ለዛውም ያው ሁኔታውን እያየሁ ምናምን ነው። አሪፍ ነበር። ከዛ በተጨማሪ ግን አንድ ያስተዋልኩትን ነገር ልንገራችሁ። ምን መሰላችሁ? ማለት ሰው እንዳይሻገር ምናምን በጸጥታ አካላት ምናምን ይጠበቃል መንገዱ ምናምን እንዳየሁት ከሆነና ዝም ብሎ ሰው አይሻገርም። ክፍተት ሲኖር ምናምን ነው። ግን እስካሁን ድረስ ምንም አይነት ኔጌቲቭ ነገር ነው ያላየሁም። እውነት ለመናገር በዚህ ማመስገን ያለብን ይመስለኛል። እስካሁን ድረስ ምንም አይነት መጥፎ ነገር አላየሁም። ጥሩ ነበር። ከዛም በተጨማሪ ደግሞ ለተማሪዎች፣ ለትልልቅ ሰዎችና ለርጉዝ ሰዎች የተቸገሩ ራሱ ምናምን ሲያሻግሯቸው አስተውያለሁኝ። ረጅም ሰዓት ስለሆነ ሰው የሚቆመው እንዳይቆም በሚል ማለት ነው። እሱን ነገር አይቻለሁ። ከዛ በተረፈ ሌላው ነገር ሰላም ነው። እናንተ እንዴት አያችሁት? በእናንተ ባያችሁት አካባቢ ምን ይመስል ነበር? እኔ ባለሁበት ጥሩ ነበር። ለዚህም ደግሞ ማመስገን ያለብን ይመስለኛል።